ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደለ? አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። እንዴት እያወቅኩት እቃጠላለሁ? እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባህ አይደለ? ግን ተቃጠልኩልህ ነው የምልህ። ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ ያጠቁናል። ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ? አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል። ገባህ አይደል? እኔ ምንም ልል አልችልም። ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ። ገባህ አይደል? እንኳን አይደለም ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ። ምን አማራጭ አለ? ገባህ አይደል? ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን። በዱዓ ማለት ነው በዱዓ እንጂ ምን አማራጭ አለን? አባቴ ተረዳኝ አይደል? መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣነው ብዬ ላወራ አልችልም። ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት፣ ከቻምፒየንስ ሊግ በተቀነስን። መቼ ነው ምርጫ የሚኖረን? የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን? ሰከንድ ቾይስ ራይት ባክ፣ ሰርድ ቾይስ ሌፍት ባክ፣ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት። ወንድም ጥላ ባንቺ ነው ተስፋዬ። ወንድም ጥላለሽልኝ። ለስንት ጊዜ ነበር ስናገር ነበር? ስንት ጊዜ ይሄ ሰውዬ አይረባም፣ አርቴታ የመጨረሻ ፈሪ ነው። ስንቴ ነው ስናገር የነበረው? እኔ ይኸውላችሁ በስትክክል መነግራችሁን ነገር ስሙ። የዛሬውን ጨዋታ ማለት ነው የዛሬውን ጨዋታ 2-1 ማለቁ እንደውም ተመስገን ሙሉ ለሙሉ አልቻለም። የመጨረሻ አህያ ተጫዋቾች እያንዳንዱ የማይችሉ ተጫዋቾች እንዴ! እኔ በቃ እኔ እስከ መቼ ነው በእናንተ የምቃጠለው እንዴ? በዓል ደረሰ፣ በዓል እንኳን ሰለብሬት እንዳናረግ ደደብ የሆነ በቃ ደደብ ተጫዋቾች እንዴ! ምንድነው? ለምን አንድ ሰው እንኳን የሆነ ነገር ለማድረግ ሁሉም እንዴት ላይችሉ ይችላል እንዴ? ክሎዝ በቃ ምንም መሃሉን መሸፈን አንድ ሰው አይችልም። ቲማችን ውስጥ አንድ የሚችል ተጫዋች የለም። በርነሞዝ ይጠፍጥፈን ሜዳችን ላይ ለዋንጫ እየተጫወትን ሲቲ ከኋላ ነው። የትኛው ፕሬሸር እኮ ያስጨንቋቸው? የትኛው? እግዚአብሔርን ሙሉ ለሙሉ አይችሉም። የመጨረሻ ባለጌ ሰዎች ናቸው። ተቃጠሉ። እኔ ምሬ ነው የምላችሁ። ቅጥል በሉ ከአመት ዓመት ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት። ሰሞኑን ከሚያሳየው አቋም አንጻር ቋሚ 11 ላይ መሰለፍ ነበረበት። ስንት ጊዜ በጉዳት ሲሰቃይ ነበር አይደል? ለፊትነስ እንኳን ሲባል ለምን ሞስኬራ አልገባም? ኢዜ የዚህን ያክል መጫወት ከቻለ ኢዜ ለምን አልጀመረም? ፕሪሚየር ሊግ ነው አይደል ፕላናችን? እሺ ተውት። እኔ ለየትኛውም ዋንጫ ላልበሳጭ እችላለሁ። ፕሪሚየር ሊግ ላይ እንደዚህ ቀልዳሉ። ከአመት ተመሳሳይ ስተት። አረ በጣም ነው የምታሳፍሩት። አረ ተቃጠሉ። የሚያቃጥል ያቃጥላችሁ በኢየሱስ እንዴ! አሁን የሲቲ ነጥብ መጣል ነው የምንጠባበቀው። እንግዲህ የሲቲ ነጥብ መጣል። ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው። ኔክስት ዊክ ኢትሃድ ላይ ነን። ወይኔ ብሩክ አረብሽማ። የዚህ ቡድን ትልቁ ችግር ይሄ ልጅ ነው። በነገራችን ላይ አሁን ቆይቷል ሰው ካመነ፣ ግን ደፍሮ ስለማያወጣው ነው እንጂ ይሄ ልጅ ነው በጣም ትልቁ ችግር አርሰናል ቤት ውስጥ። ማንም አይደለም፣ ማርቲኔሊም ቤን ዋይትም ሁላ አይደለም። እንደዚህ ልጅ አስቸጋሪ ሰው የለም። በቃ ክለቡን ያስቸገረ ምንድነው? የባክ ፓስ ማአት ልጅ ምንድነው ወደ ኋላ የምትመልሰው? ደፈር ብለህ አንድ ተጫዋች አልፈህ አትሰጥም? ደፈር ብለህ አየር ላይ ኳስ አጥልም? አረ ፓርቲ ናፈቀን። ወይኔ እንዴ! ቆይ እንዴ አርቴታ ኖርጋርድ አለ እንዴ? ለምንድነው ማትሞክረው? ኖርጋርድ በቃ እኮ አሁን ካራባውና ኤፍ ኤ ካፕ እኮ የሉም እኮ። ኖርጋርድን የት ልታጫውተው ነው? ምን አለ ፕሪሚየር ሊግ ቢጫወት ኖርጋርድ? ምንድነው ግራ የሚገባው ይሄ ልጅ? ከዛ ደግሞ የሚፈጥርብን ጫና፣ የሱ ወደ ኋላ የሚመልሳቸው ኳሶች የሚያመጡብን መዘዝ ተቆጥሮ አያልቅም። አረ ቢስሚላ። እኔ ግን አረ ዙቢሜንዲ ቢስሚ ምንም በቃ ምንድነው ማለት ተጣጥፍ ነበር ነው። እኔ ሶሲዳድ እያለ ምናምን በደንብ አላየሁም፣ ግን ሃይላይቶችህ ምናምን ልትፈርም ነው ሲባል ሳይ በጣም በቃ ደፋር ልጅ ነበር። ምንድነው የሆንከው?
ተቃጠሉ። አንዳንዴ የአርሰናልን ነገር ሳስበው ከክለቡ በላይ ደጋፊው በጣም ሲሪየስ ነው መሰለኝ ዋንጫ ላይ አይደል? በጣም ማለት ነው በቃ አጋጥሞን በፍጹም ማያውቁ ኦፖርቹኒቲዎች ወደኛ ይመጣሉ። ከመቀስፈት ከኛ ጋር ብን ብለው ሲሄዱ እናያለን። ብን ብለው በቃ ቪዲዮ ላለመስራት እኮ አስቤ ነው እንደቆየሁባችሁ። ቪዲዮ አልሰራም፣ በቃ እኔ ይቅርብኝ፣ ቪዲዮ አልሰራም፣ ቁጭ ብል ይሻለኛል ብዬ አሰብኩኝ። አልሆነም ማለት እንዲህ ምን ልበል? ቤን ዋይት ልበል? ካይ ሃቨርትዝ ልበል? አርቴታ ልበል? ምን አንዳንዴ ዝም ማለት ነው በቃ የተሻለ መፍትሄ የሚሆነው። ዝም አሁን ቪዲዮን አብርቼው ዝም ብዬ መውጣት ብችል ደስ ባለኝ። የምሬን ነው ማለት በቃ ይሄ መከረኛ ቡድን ማለት ነው። ምን አርጉ እንደሚለን አላውቅም፣ ምን እንደምናደርግም አላውቅም። ሁለላን ተሸንፏል ዛሬ በቦርንሞዝ። ፋዘር ገቡ ዜና አሰራግ መኪና ውስጥ ሆኜ ካጠገብ ማለት ነው። አሁን በተጠናቀቀ ጨዋታ እንግዲህ ቦርንሞዝ አርሰናል ሁለላን አሸንፉታል። በኤምሬትስ መጥቶ ነው ሁለላን ያሸነፈው። አሁን እኔ ምን እንደምራሱ አላውቅም። በቃ ስቲል እኔ አርሰናል ዋንጫውን ይበላል፣ ፕሪሚየር ሊጉን ያሸንፋል ምን ሰው ነኝ። አሁንም ምንም ዳውት ወይ ደግሞ ጥርጣሬ የለኝም። ግን በቃ ሮለር ኮስተር ኢሞሽናል ሮለር ኮስተር ሆነ ይሄ አመት ያለ ዩናይትድ ጀማ ይሄንን ለዛ ፎቃቃ ወያላ ላክለት። ይሄ ቪዲዮ ሲያበሽቅ የነበረው ኳስ እየተጫወት ካልነበረም ዩናይትድ መች ነው የሚጫወተው? እናንተ ሳትጫወቱ ሆርሙዝ ተከፍቶ ተዘጋ። ያለ አንተ ተጫውተህ ማለት ነው ከነበረ የዋንጫ ቁጥር ላይ 2 ቀነስክ። ይሄው ፕሪሚየር ሊጉ ደረሰ፣ 3ኛ ልትቀንስ ነው። ሲቲ እንዲህ ብሎ አንገት ስር እየተነፈሰ ነው። ቁቄን ይዛል ፎቃቃው ያላ የታባ የምታውቀውን ዋንጫ ነው ሲጀመር። ደስ ነው ያለኝ ባይ ዘ ዌይ ምንም ጀጅ የሚያደርግ ጀጅ ያርግ ደስ ስጥት ነው ያደርጉ። ገና ሳይደርስ ፈሰክሽ አይደል? ገና ሳይደርስ ለሊት ሳንነሳ ተልባ ሳንጠጣ ፈሰክሽ። ፎቃቃው እያለውላ የዋንጫው ቲም ይላል። የዋንጫው ቲም 3ኛ ዋንጫችሁን እንዴት ነው ልታነሱት ነው አይደለ? ይሄ ይገባላል። ምድረ ወያላ ማለት ነው። ይሄ ይገባልሻል። ገና ምን አይተሽ ነው ገና ይሰጥሻል ክርስቶስን ማለት ነው። 3ኛ ዋንጫ ሲቲ ሲጀምር ፕሪሚየር ሊጉ የሲቲ ነው። እሰይ የኔ በርንማውዝ የልጅነት ክለቤ ሼር አድርጉላችሁ። ይሄን ትበላለህ። ገና ቻምፒየንስ ሊግ ተባራሪ ነህ። ፕሪሚየር ሊግ ላጤ ነው የምናደርግ፣ ጎዳና ነው የምናስወጣ፣ ራቁትን ነው የምትሆነው። ምንም የሌለው ባዳ ታጡኝ ነው። እኔ ምንም የምለው ነገር የለም፣ ግን ታጡኛላችሁ። የምር ስታጡኝ ደግሞ የምታጡኝ በእነዚህ 3 ደደብ ልጆች ነው። እናቴ ትሙት ቅድምም ቪዲዮ ሰርቻለሁ አንድና ምንም አይደለም በእውነት። እኔ ምንም አማራጭ የለኝም፣ ደግፋችኋለሁ፣ ግን ሼም ነው። አስቡለኛ ሲያስጠሉ። ደጋፊ የሚገባው ነገር አይደለም። ክርስቶስን ይሄንን ቡድን በቻልኩት አቅም ምንም አይነት አቋም ቢያሳይ ከጎናቸው ቆሜ ያለኝ ተስፋ መቁረጥ ስለማልፈልግ ማለት በዚህ ቡድን አሁንም ተስፋ መቁረጥ አልፈልግም፣ ተስፋም አልቆርጥም። ግን በጣም ነው የሚያሳፍሩት ማርያምን። ይሄ ደጋፊ ይሄ ውጤት አይገባውም። ይሄ ከአመት ምናምን ያለውን ነገር ተውትና በዚህ አመት ራሱ እንደዚህ አይነት ውጤቶች በጣም ብዙ ጊዜ ሲደጋገሙ አይተናል። ሁለተኛ የተቆጠረብን ጎል ምን ያክል ጭንቅላታቸው ችግር እንዳለበት የምታውቁት የሳውዛምፕተን የገባብን ራሱ ጎል ነው። ሁለተኛ ጎል ተመሳሳይ አይነት አካሄድ፣ ተመሳሳይ አይነት ኳስ፣ ተመሳሳይ አይነት ጎል ነው የተቆጠረብን። እንዴት ይሄን እንኳን ማገናዘብ ያቀታችኋል? እንዴት አንድ ተጫዋች ማርክ የሚያደርገውን ተጫዋች መሳት እንዴት ይስታል? ሁለተኛው ተጫዋች ቦታውን እንዴት ይስታል? ሶስተኛው ተጫዋች ማርክ ማድረግ ያለበት ተጫዋች እንዴት ይስታል? የመጀመሪያው ጎል ሲቆ እንዴት ለአንድ ጎል 3 ተጫዋች በየራሳቸው ፐርሰናል ኢረር ይኖራቸዋል? እንዴት ነው ፈርስት ሃፍ ላይ ሁሉ ጊዜ የምናገኛቸውን ቻንሶች ማንጠቀም? ከ3 ከ4 ያርድ ላይ ኳስ የምንሰጠው ፍሪ ሄደር ቦል ፖዚሽን እንዴት ነው እንደዚህ የምንበለጠው? ሰከንድ ሃፍ ላይ አረ በስመ አብ። ኦዴጋርድ የማያስፈልገው ቡድን፣ በቂ ተጫዋቾች ያሉት ቡድን። እኔ ማርያም ሲጀመር አረ ትለያላችሁ፣ በቤቴ ትለያላችሁ። ይሄ አመት አልቆ ብቻ ቢያንስ ያልቃል። ይሄ አመት ማለቁ አይቀርም። አመቱ ያልቃል ቢያንስ። እስኪ አልቆ ጉዳችሁን አይቼው፣ ክርስቶስን አልቆ ጉዳችሁን አይቼው ብቻ። አረ በስመ አብ ቢስሚላ። ምን አይነት ጨዋታ ላይ ነው? ገራሚ ጨዋታ። የሚኬል አርቴታው አርሰናል የፕሪሚየር ሊጉ መሪ በበርንማውዝ 2-1 ተሸነፈ። የማይገባቸውን ነጥብ አይደለም የሚወስዱት፣ የሚገባቸውን ፋሚሊ። በጣም ከሊጉ መሪ ጋር የሚጫወቱ አይመስልም በርንማውዞች ድፍረታቸው። ዛሬ ለአርሰናል ደጋፊዎች በጣም አስከፊ ውጤት ነው። በጣም ደባሪ ጨዋታው ሳያልቅ ነው ደጋፊዎች የወጡት ራሱ።
እኔ አሁን እንደው ምንድነው አሁን ምክንያት እስቲ አሁን ዛሬ በበርንማውዝ ለመሸነፉ ምንድነው እስቲ አርሰናል ምንድን ነበር የጎደለው? መቼም ይሄ ጉዳት ነው ምናምን አትሉኝ። በርንማውዝን ለማሸነፍ በቂ ነበር። የሊጉ መሪ እኮ ነው። 2-1 እየመራ በርንማውዝ ሶስተኛ ለማግባት እየሮጡ ነበር። በርንማውዞች ሶስተኛ ለማግባት ጎል የገባበት እንደሱ ነበር የሚመስሉት። በርንማውዝ ከአርሰናል ይልቅ እንደውም አርሰናል ከማስቆጠር ይልቅ በርንማውዝ ሶስተኛ እንዳይደግም ያስፈራ ነበር በጨዋታው ላይ። ሁሌ በየአመቱ እንደዛ አይነት ነገር አርሰናል ላይ ታያላችሁ። ሁሌ አሁን በ9 ነጥብ ነበረ፣ ግን ሲቲ 2 ጨዋታ በእጁ አለ። ሲቲ ነገም ሊሸነፍ ይችላል እኮ ቀጣይም ሊሸነፍ። አርሰናል ራሱ ነው የሚያመጣው። አሁን አርሰናልም ራሱ ላለመሸነፍ ዋስትና የለም በዚህ ሁኔታ። ግን በርንማውዞች ቁመን ማጨብጨባ ሁሉም ይችላሉ። የሚገባውን 3 ነጥብ በድል አይደለም የሚወሰደው፣ የሚገባውን በጨዋታ በልጦ ነው 3 ነጥብ መውሰድ የቻለው። ለአርሰናል ደጋፊዎች ግን በጣም የሚያበሳጭ ነው ብዬ አስባለሁ። እስቲ ለማንኛውም በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የዛሬውን ውጤት አርቴታ ሳይቀር እንደምታዩት ማመን አቅቶታል። መድፈኞቹ እንግዲህ በገዛ ሜዳቸው ክፉኛን የተሰናበቱት። በዚህ ሰዓት እንግዲህ ለአርሰናል ከፍተኛ የሆነ ጸሎት ያስፈልጓል። በነገራችን ላይ ግን አርሰናሎች አሁንም ዋንጫውን የማንሳት እድል አላቸው። እንግዲህ የዛሬው የአርሰናል ውጤት ደጋፊዎችን በክፉኛ ያናደደና ያበሳጨ ነው። ለማንኛውም ግን ስለ ዛሬው ጨዋታ እናንተ ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። እናንተ ብቻ ሲቲን ያርጉልን እንጂ እኛ በርንማውዝን ችግር የለም። እብድ ነህ እንዴ? አሁን በአንተ ምክንያት ነገ ሲቲ መጫወቻ መዘባበቻ ነው የሚያደርገኝ። በቃ ወይ አሁን ያለው አላይም ነገሽ ምን እናንተ የተገማማ ገማዎች እኮ ነው። አትረቡ። ምን ለሁለተኛ እየተጫወታችሁ ይሳካል። ሲዙኑ ሲያልቅ ሁለተኛ ማንም ነው የማይነካባችሁ። በቃ የእናንተ ማን አድከም የሞታድ ሙተት ያላችሁ አትረቡ። በቃ ቀጣይ ደግሞ እናንተን ይጋልባችኋል። በቃ ድራሻችሁን የሚያጠፋው ቀጣይ ሲቲ ከዛ እንዲህ ይነጥቃችኋል። አሁንም አትረ ምን እናንተ አረ እኔ እናንተ አደጋፊው ማለት ነው። አረ ቻይ ነው። ወይኔ አቶ አርቴታ ትሬኒንግ ላይ እስክሪብቶ አድርገህ ግንባር ለግንባር እንደ በሬ ገጥመው ሲፋጠጡ የነበረው ታክቲክ ምንድን ነው? በፈጣሪ የታለሽ? ምን አባ ፈጠርክ? ቀጣይ ኢታር ላይ ሲቲ ታረገናለች። አመቱ መጨረሻ ልክ የሆነ ኤዲተሮች በሙዚቃ እያለቀሱ ይሰራላችኋል። ከዚህ የተሻለ ምንም ልትፈጥሩ አትችሉም። በቃ አረ ምን አይነት ቅማላም ነው! ግራ መስመራችን ያፈሳ ማርቲኔሊ ሲወጣ ተቅማጣሙ ትሮሳርድ ይገባል። ዙቤሜንዲ ሲጀመር አረቄ ይጠጣል። አንተ የፓርቲን ቦታ አንተ ተኝቶ አተካም እከካም ምንድን ነው የተከሰተ ያለው? በቃ ሽንፈት ቁርስ ምሳራታችን ሆነ እንዴ! ወልቭስ በቀዩ ማሊያ ወልቭስ። እኔ አርቴታን አልወቅስም፣ ተጫዋቾቹ ግን ጥንብ እኔ አሁን እኔ ሳሸንፍ ሊደብረኝ ነው። በቃ ሽንፈት ብርድ ልብስ ያደረጉልኝ። አረ ጥንባታሞች። አርሰናል 1 በርንማውዝ 2 የተጫዋቾች ሬቲንግ። እንደ ዛሬው ቀን እኔ በህይወቴ አዋርዳችሁኝ አታውቁም። ከበረኛ ነው የምንጀምረው። እንደው ጊዜው እናንተ ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ከበረኛ ነው የምንጀምረው። ዴቪድ ራያ ምን እያደረክ ነበር? ማን ፕሬስ እንደረግ ሎንግ ቦል ዝም ብላችሁ አጠልዙ። አችልም አንተ ራሱ 1 ከ10 ሉዊስ ኬሊ ጋር ይላል። ሉዊስ ኬሊ ከብዙ ጊዜ ያለ መጫወት በኋላ ነው የተመለሰው። እንደውም ዛሬ ከተከላካያችን እሱ ትንሽ ተንቀሳቅሷል። 2 ከዛ ጋብሪኤል ጋር ይላል። ጋብሪኤል ወደፊት እሱ ብቻ ፔናልቲውንም በሱ ነው ያገኘነው። ሌላ አንድ የሚረባ ተጫዋች የለም። 2 ጎል ግን ኮንሲደር አድርገናል ስቲል ማለት ነው። 4 ከ10 ሳሊባ ጋር ይላል። የመጨረሻ ሺት ነው አንተ ራሱ ፈሪ። የመጨረሻ የአንዳንዱ ተጫዋች ፈሪ 0 ቤንዋይት ጋር ይላል። ቤንዋይት አንተ ውሻ እግዚአብሔርን እኔ በአንተ ምክንያት ነው ህይወቴን አበላሸው። አንተ ኔጌቲቭ 10 ሁለተኛ ባላይ ነው ደስ ዙሜንዲ ጋር ዙሜንዲ ደክሞ ላይ ነው ግን ፓስ አትፍራ። ኔጌቲቭ 5 በህይወት እንዳትጮት በቃ ስትጮት ነው ይታልፈልግ በጣም ነው ያስጠላኝ። ዴክላን ራይስ ጋር ይላል። ራይስም ልክ እንደዛው ፓሶች ማድረግ አትፍሩ፣ ዝም ብላችሁ ሳይድ ፓስ አታብዙ። እኔ ስንቴ ነው መሀል ላይ ስሩ ቦል ተጮቱ ምለው 0 በጣም አትችልም። ሃቨርዝ እንዳትጮት በእናትህ ፈርስት ሃፍ ላይ አንተ ስንት ኳስ ነው ያበላሸው? ስንት ኳስ ኮንትሮል የሚደረግ ኳስ አንተ ውሻ። ኔጌቲቭ 29 ባላይ ደስ ማዱኬ ሻሽን ፍተው አንተ የሻሼ ደጋፊ ነህ መሰለኝ። ሻሽን ፍተው ውጣ ከዚህ ቲም በቃ ውጣ። ጥቁር የመጨረሻ የጠቆርክ ሰው ነህ አንተ። ኔጌቲቭ 10 ባትጮት ደስ ይለኛል። ጊዮኬሬሽ ፔናልቲ አግብታል። ጨዋታውም ላይ ትንሽ ኢንቮልቭ እያደረግክ ነበር ማለት ነው። 3 ከ10 ማርቲኔሊ ጋር ይላል። አንተ ጎባጣ ሻምፒየንስ ሊግ ብቻ አስገባው፣ ፕሪሚየር ሊግ ቋሚ አታርገው። የማይችለውን ነገር ተጮት አትበለው እንዴ! አይችልም። ኔጌቲቭ ነው እሱም ኔጌቲቭ 5 አይችልም። ትሮሳርድ ገባ፣ እንቅልፉን ያልተኛ ሰውዬ፣ አይኑ የተጨፈነ ሰውዬ ገባ። ምን አመጣ እሱ 0።
እንዳለ አይችሉም። ዶመን በዶመን ተማምነን እንገባለን። ዶመን ህፃን ልጅ ነው። በሱ ላይ ሙሉ ይሄንን የዋንጫ ቲም ይዘን ዶመንን የሆነ ነገር ፍጠርልን እንላለን። ህፃን ልጅ ምን ያደርግ እሱ 2 ከ10 እንዳለ ከሌቭል በታች ሞስኬራን ታስገባላ። ሞስኬራ ራሱ ያ ጥቁር ማይም -5 እንዳትጮት በቃ። መድፈኞቹ አርሰናሎች አልቀናቸውም። በበርንማውዝ ተሸንፈዋል። ከ4 ዋንጫዎች ለ2 ዋንጫ ብቻ እየተጫወቱ ያሉት አርሰናሎች በገዛ ሜዳቸው በበርንማውዝ 2-1 ተሸንፈዋል። በዚህም ሲቲዎች ሁኔታው ለኔ ተመቸኝ እያሉም ይገኛሉ። የሊጉ መሪ አርሰናል በ70 ነጥቦች የፕሪሚየር ሊጉን ሰንጠረዥ ሲመራም ሲቲ ደግሞ በ61 ነጥብ እየተከተለው ይገኛል። ይህም መድፈኞቹ ለፕሪሚየር ሊጉ ዋንጫ የሚያደርጉ ግስጋሴ ላይ ከባድ የተባለ ተጽዕኖ እያሳደረባቸው ይገኛል። የዛሬውን አርሰናል ከበርንማውዝ ጨዋታ እንዴት አያችሁት? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። እኔ ወያላውን አላምነውም፣ ይሄንን ዋንጫም አሳልፎ ይሰጣል። እኔ ወያላውን አላምነውም፣ ይግደረደራል። ይሄም ዋንጫ በቃ ቆርቆሮ ሊሆንባችሁ ነው። የምሬን ነው የምላችሁ፣ ጆግ ሊሆንባችሁ ነው ይሄም ዋንጫ። ኧረ በስመ አብ! ይሄንን ድራማ ስንት ያየ ነው? ስንት ደጋግበን ያየ ነው? እኔ እኮ ለዚህ ነው የምነግሯችሁ። ወይ በቃ ወያላውን አላምነውም ስል የነበረው ለዚህ ነው። አያችሁ አይደል? እኛ ከአርሰናል ውጭ ያለን ደጋፊዎች እናውቃለን። በቃ ያስታውቃል እኮ ያስታውቃል። ዋንጫም ይበላ ያስታውቃል አልናችሁ። ኧረ በስመ አብ! ይሄ እናንተ ጉድ አልቅ፣ እናንተ ጉድ አልቅ፣ እናንተ ጉድ አልቅ። አሁን ደግሞ ይጣሉ። ፎከስ ልናረግ ፈለግን ነው ቻምፒየንስ ሊግ ጎስ በፈጠረ እንዳታወራ ብሉ እንጂ አንበላም። ለምን መብላት ምንድን ነው? መብላት ኧረ በማለት እንዴት ነው እኮ እንደዚህ የሚኮሩ? ኧረ በባጨጓሬን እኮ አነድድኩ አርሰናል። ኧረ በስመ አብ ወልድ። እንዴት ነው እኮ እንደዚህ 6 ጨዋታ ብቻ እኮ ነው የቀረኝ ብናሸንፍ፣ ከምር 6 ጨዋታ ብቻ እንዴ! በጣም ዋጋ የሚያስከፍለን ጨዋታ ለዋንጫው ከምር በቃ አለ። ኧረ ተሰማኝ፣ ውስጤን ጨጓሬን አበድኩላችሁ። ኧረ አርሴ ፋሚሊ በጣም በቃ አላ ብዙ ለአርሰናል የማይመጡ ተጫዋቾች አሉ። ከምር በጣም ብዙ በቃ አላ እንዲሁላችሁ አልፈልግም። ኧረ ምን ብሎ ራሱ አስጠፋኝ እኮ በስመ አብ! አበድኩኝ። ገብተናል፣ በድል ተመልሰናል። በደህናም አይደለም ያንቀዠቀዠሺ፣ ወይ ትሰበሪያለሽ ወይ ትሞታለሽ ብሏል አባቴ። በገዛ ሜዳ ሬሳውን ወጥቷል። ምንም አይነት የጨዋታ አይዲያ ሳይኖር አባቴ እኔ ነኝ የቢዲ ዩናይትድ እባላለሁ አባቴ። አየኛ በዚህ ልክ ነው የምቋጥረው አባቴ። የምትሸነፍበትን ጨዋታ ለይቼ አውቃለሁ፣ ነግሬህ ነበር። አየሃ በዚህ ልክ ጥርጥብን የተደረክልኝ ፍስፍስ አራውጦ ማለት ነው። ምንም አይነት የጨዋታ አይዲያ እንደሌለ አይተሃል። ከዚህ በኋላ የዋንጫ ተስፋ አለኝ ብትለኝ በምንም ተአምር ላምን አልችልም። በዚህ ልክ ሜንታሊቲያችሁ እንዴት እንደተጎዳ አይተሃል። ነግሬህ ነበር እኮ 1 ወር ሙሉ ካረፈ ቲም ጋር እንደ አህያ መሮጥ አትችልም ብያለሁ እኮ። ነገር ግን ልትቀበል አልቻልክም። በዚህ ልክ ነበር ፍስፍስ የተደረከው። እንግዲህ ለኔ ክፍያ ይገባኛል። ስለዚህ እያንዳንድ ፎሎ ታረገኛለህ ማለት ነው። ለማንኛውም ለጀሞ እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማ ቻራዳ ልጆች አንተ ተቀበለለለለ እንጂ ኧረ በዓሉን አሳመሩልኝ። እንደዚህ በዓል እንደዚህ ያምራል እንዴ? ከዚህ በለጠ እንዴት በዓል ሊያምር ይችላል? ወይኔ ታውቆኝ ነበር እኔ ፈርስት ሃፍ ማለት ነው። በቃ አቻ ሲወጡ የሆነ ነገር እንደሚፈጠር ታውቆኝ ነበር። እኔ ምን አገባኝ ምንም ነገር ቢፈጠር። ከዚህ በኋላ ያለን ጨዋታ ነገ ቼልሲን ግዴታ ዊን ማድረግ አለብን። ማን እሱ ዊን ካረግን አንድ ቀን ጨዋታ ከፓላስ ጋር እሱ ዊን ማድረግ ከቻልን ቀጣይ ሳምንት ደግሞ ኢታር ላይ ጠርተን ነው የምናጋይሽ። አቻ ምን ሆንበት ማለት ነው። አቻ ነጥቡ ማን እኔ ላምን አልቻልኩም። እኔ እያዩ አልበላም እኔ አልበላም። ሁለተኛ ገባብን ይላል። እንደፈራሁት ታውቆኛል። ለዚህ ነው የፈራሁት። ገባ ቢልድ አፕ ማድረግ አንችልም። በቃ ዝም ብለህ የኛ ሜዳ ላይ መተህ ቁጭ በል። ምንም ማድረግ ስለማንችል ራያ ይጠልዟል። ኳሱ አንተ ጋር ይገባል። ከዛ አንተ ታጠቃናለህ። በቃ ሪልስ ሪፒት ነው። ገባር ለኳሱን ተቀብሎ ዞሮ ፕሮግረስ ማድረግ የሚችል ሰው ወፍ ሰከንድ አፍኛ ብልጫ እንወስዳለን ብለህ ካሰብክ
እነሱ ናቸው እኮ እየተመሩ የሚመስሉት በእኛ ሜዳ ማለት ነው። ተረዳኝ አይደል? 2-1 ነን። አሁን የሆነ ሴት ፒስ ኮርና ምናምን አንድ ካገባን ምናምን ነው እንጂ እንዴት እንደምናሸንፍ ራሱ እየታየኝ አይደለም። በቃ ገባለ ጄሱስን ቀይሮ አስገብቶልናል። እስቲ ኤዜ ከሚድፊልድ መተህ ምናምን ነገር ኳስ ለመመስረት ምናምን ነገር ራያ በእናትህ አጠልዝ፣ በቃ አጠልዝ፣ ኳሱን አጠልዝ። ኳሱን ብትሰጣቸው ይሻላቸዋል። አጠልዝ በቃ አባቴ። እንደምንም ብለን ኳሱን ከመስርተን መውጣት ካልቻልን ሁሉም የፕሪሚየር ሊግ ቡድኖች ካሁን በኋላ እንደዚህ ነው የሚጮቱ። 7ቱም ቡድኖች እንደዚህ ነው የሚጮቱ። ምን አለበሉ አሞኒ ፓሲታ አሞኒ ፓሲታ አይ አሞኒ ፓሲታ አሞኒ ፓሲታ አይ አይ ወያላ እኔ አይደለም ላይ አይዞን ወይ ባላይ ምንም ማድረግ አይቻልም። አይዞን በቃ ወያልዬ አሁን ደግሞ ያው ለብቻ ከሳቅም በኋላ እዚህ ጋር ቁምቁም ነገሩ እናወራለን። አርሰናል ለምታውቁት ለቦርንሞዝ 2-1 መሸነፍ ችሏል በገዛ ሜዳው። ያ በጣም ስትራግል ያደረገበት ጌም ነበር ዛሬ። በጣም በሚያሳዝን ሁኔታ በተደጋጋሚ ስነግራችሁ የነበረው ነገር ይሄ ነገር ዘላቂነት የለውም ምለው ነገር ኮርና ላይ ዲፔንደንት ሆኖ የሚገባበት ጨዋታዎች ላይ እንዴት እንደሚቸገር ነው ያያችሁ ያላችሁ። በተለይ ደግሞ ኳስ የሚያዝ ከሚችል ቲም ጋር ቦርንሞዝ እንዳያችሁ ዛሬ ፖዚሽኑ ራሱ ኮንቴንሽን ነበር። ኦልሞስት 50-50 በሚባል ሁኔታ ነበረ ቦርንሞዝን ለመያዝ ሳይፈሩ ማለት ነው ሲያስጨንቋቸው የነበሩ። አሁን እና ደግሞ ሌላ ከዛ ላይ መጨመር ያለብን ነገር ቢኖር ያው አሌክስ ስኮት እና ኢራኦላን ማድነቅ ፈልጋሉ። ቦርንሞዝ መንፈግ ሆኖ ደግሞ እንዳይሆን በተለይ አሁን አርሰናል ተሸነፈና ቦርንሞዝ እንዴት ያሸንፏል ምናምን እንዳትሉ። ምክንያቱም ፐርፎርማንሱ የተመለከተ ሰው የቦርንሞዝን አለማድነቅ ከባድ። ያው እንደተለመደው ቀለል ያሉ የጨዋታ አናሊሲሶች እና ሪያክሽኖች እንዳያመልጣችሁ ገብታችሁ ማየት ትችላላችሁ። ሌሎቹንም ላሊጋም ከቨር እንደማረ ታቁኛላችሁ። ፕላስመቱ መጫ እንዳይረሳ ሀሳባችሁን ኮመንት ላይ አስቀምጡ። ዛሬ የአርሰናል ችግር የቱ ጋር ነበር? እኔ አርቴታ ብላችሁ ባትመጡ ባይኔ። አርቴታን ዛሬ መውቀስ ከባድ ነው። በአጨዋወት ደረጃ ምናልባት ተውሱ ትችላላችሁ እንጂ በቅያሪ ከአቅሙ በላይ ተጠቅሟል ብዬ ማስብ፣ ግን ተጫዋቾቹ ዴሊቨር አድርገዋል ወይ የሚለው ነገር ነው አጠራጣሪ የነበረው። በደንብ እናወራበታለን። ብቻ ኮፒሊንግ ማድረግም እንዳይረሳ። ትንሽ አካውንታችን እያዛገን ነው። ኮፒሊንግ ይደረግ። እንቀጥል ወደ እንግዲህ አናሊሲሳችን ማለት ቀለል ያለች አርሰናል ያው አቋሙ ወዠቅ ብሎ ቢሆንም ማለት ነው። ግን ያው በአርሰናል ቦታ ስንመለከት ዛሬ ከዴክላን ራይስ ውጭ ከዛ ሜዳ ላይ ሁሉም ሰው ተቀይሮ መውጣት ይችል ነበር። ዴክላን ራይስ ራሱ ከድካም አንጻር ምናልባት ተቀጣይ ጨዋታ ልታሳርፉ ትችል ነበር። ኤኒዌይስ ግን ልሉት የፈለኩት ያው ኢንዲቪዥዋል ኤረር ነበረ። ኦብቪየስሊ ማዱዌኬ መጀመሪያው ጎል ላይ እንዳጠፋ ይታወሳል። ትራክባክ ሲያደርግ ትረፌ ሄዶ እንግዲህ ከባድ ነገር ሰርቶባቸው ተፈነጣጥሮ ኢሊያን ክሩፒ እንግዲህ ሲያገባው ተመልክተን ነበረ። በጣም የሚገርም ጎል በክሩፒ በቦታው የተገኘበትን መንገድ በጣም አስደንቆኝ ነበር። አሌክስ ስኮት ደግሞ እንዳያችሁት ፍሪሊ ተንቀሳቅሶ ሲያገባ የነበረውን ያቺን ኳስ ማስቆም የነበረበት ዙቢሜንዲ ነው ብዬ አስባለሁ። ዙቢሜንዲ ትንሽ ጥፋተኛነት አለበት ብዬ አስባለሁ። ከዛ ኳስ አንጻር ዮከሬስ ያው ዛሬ በተቻለው አቅም ሆልድ አፕ ፕሌው ምናምን ጥሩ ነበር። እውነት ለመናገር ሲረብሽ ነበር፣ እንደ አጥቂነቱ የአቅሙን ሲያግዝ ነበረ። ምክንያቱም ኦፕን ፕሌይ ኦልሞስት አርሰናል ምንም ቻንስ አለመፍጠሩ ተከትሎ ዮከሬስን ቢጎዳውም ግን ያው ከኮርና እንግዲህ ጋብሪኤል ያገኛት በእጅ ኳስ ያቺ ራሱ አስቡት፣ ፔናልቲ ራሱ የመጣው ኮርና ነበርና ያው እሱን ኮቨርት ማድረግ ችሎ ነበር በሚገርም ሁኔታ። ነገር ግን ከእሱ እንኳን መነሳሳነት ሳይወስድ አርሰናል እንዳያችሁት አርቴታ 3 ቅያሬ ሲያደርግ ተመልክተናል 51ኛው ደቂቃ ላይ። እሱም ግን በቂ አልነበረም ለአርሰናል እና ከኦፕን ፕሌይ ቻንስ የሚፈጠር ሰው እንደዚህ በቅያሬ ሲያጣ መመልከት አርሰናል የሚገርም ነበረ። ግን ያ ይሄ ጨዋታ የቦርንሞዝን ጥንካሬ ማየት እንዳለብን መርሳት የለባችሁም። ግን ማየት ያለባችሁ በጣም ከፍተኛው ችግር ዛሬም እንደነገርኳችሁ ነው። 10 ኮርነር አርሰናል አሁን ለምሳሌ አግኝቷል። ሳላገባህ ኮርኖ ልትወቅሶ ትችላለህ፣ ግን ኮርና ብቻ የማግቢያ መንገድ ሊሆን አይገባም ነው። ከኦፕን ፕሌይም ቻንስ መፍጠር አለባችሁ። እንደ ሻምፒዮና ለሚጮት ቲም፣ እንደ ዋንጫ እንደሚጮት ቲም ከሆናችሁ ከኦፕን ፕሌይ የመፍጠር ግዴታ በቃ ያስገድዳል። ገባችኋል? ሁሌ አንዳንዴ ስለ ኮርናው ያው ሩቲን ያለው ነገር ነው ሊገባ ይችላል። ያው ቻንሱን በጣም ከፍ ታደርጉታላችሁ ኦብቪየስሊ እናንተ ትሬት እንደመሆናችሁ አንጻር። ግን አንዳንድ ቀን ሊጠም ይችላል። 10 ኮርናም ዛሬ አግኝታችኋል ለምሳሌ፣ ግን ማግባት አልቻላችሁ እና ላችሁ የፈለኩት ከኦፕን ፕሌይ ለመፍጠር ቢሞከር የሚለውን ነገር ልብ ብትሉት ጥሩ ነው። ከቤንች የሚነሱ ተጫዋቾች መፍጠር የማይችሉ ከሆነ ከፍተኛ ችግር አለ ማለት ነው። አሁን አርቴታን ልተኩስ ይችላል። እንዲሁም አርቴታ ዛሬ ጥሩ ሰርቷል ብዬ ነው የማስበው። በቅያሬው ላይ አርጀንሲ ነበር፣ ግን ተጫዋቾቹ ሊያግዙት አልፈቀዱም። በቃ በፍጹም ዊንገሮቻችሁ ኢንፌክቲቭ ናቸው በጣም ሲበዛ። ማዱዌኬ እንደምታዩት ነው። ማርቲኔሊ ትሮሳርድ ራሱ ከገባ እንደው ኳስ ለመንካት በተደጋጋሚ ሲሞክር አይተናል፣ ግን ኳሱ ጋር ብዙ ነገር መፍጠር እንደማይችል አይተናል። ከዛም ያ
ኤቭሪቲንግ በቃ ቻንሶቹ የሚፈጠሩት ሁላ ከክሮስ እና ከሴት ፒስ ወይ ደግሞ ሰከንድ ፌዝ ከሚባሉ የኮርና አይነቶች ናቸውና ያ አርሰናል ኢምፕሩቭ ማድረግ ይጠበቅበታል። ነገር ግን አሁን እንደምታውቁት ያው የነጥብ ጋፑ እንግዲህ ማንቸስተር ሲቲ ቼልሲን የሚያሸንፍ ከሆነ ክሪስታል ፓላስን የሚያሸንፍ ከሆነ ከትርፍ ጨዋታዎቹ አንጻር 2 ትርፍ ጨዋታ ስለሚኖረው አሁን በዚህ ሰዓት ሁለቱ ሲያሸንፍ ያው 3 ነጥብ ይሆናል። ከዛ በኋላ ግን እርስ በርሷ በጣም ዲፋይ ልታደርግ እንደምትችል በተደጋጋሚ ሲነገር ነበር። አሁን ደግሞ እሱን ያሳያል። እንግዲህ ኢምፕሊኬት የሚያደርገው እሱ ነው። ያው ማንቸስተር ሲቲ በወረቀት ከክሪስታል ፓላስም ከቼልሲ የተሻለ ቲም እንደመሆኑ ያሸንፋል ብሎ ይጠበቃል። ግን እስቲ የሚፈጠረውን አይተን የምንመለስ ይሆናል። ቀጣይ እስክንገናኝ የተለመደው ይመቻችሁ። እኔ ምን አልኩ ባልናገር እኮ የቆጨኝ ነበር። በርንማውዝ 12 ተከታታይ ጨዋታ አልተሸነፈም አልኩ። ቢበዛ ነጥብ ሊያገኝ ነው አንዳቻ ቢሆን አርሰናል አልኩ። ወገሩት። በርንማውዝ እንዴት አይነት የሚገርም አታኪንግ ፉትቦል ነው የሚጫወተው። እግር ኳስ ናት ያሸነፈችው ዛሬ። በርንማውዝ ብቻ አይደለም ተጫወቱ፣ በቃ ለፉ። እግዚአብሔር ምስክሬ ከተከላካይ እስከ አታክ ማለት እንዴት ፕሬስ እንደሚያደርጉ እንዴት ኳስ ይዘው እንደሚጫወቱ። አርሰናል እኮ ኳስ ወደፊት ይዞለት የሚሄድ እንኳን የለም። ራያን ማለት ነው በዚህ በኩል አስተኛው፣ በዛ በኩል እየመጣ ወይኔ ጉዴ። ኢትስ ዳት ታይም አጌን። በቃ ታይማችሁ ደረሰች። እኔ አሁን የምታገሳችኋለሁ። በአራት ጨዋታ 3 ሉዝ አላችሁ። 3ቱ ምንድነው? 2ቱ ዋንጫን ያጣችሁበት፣ ይሄኛውም ፕሪሚየር ሊግ የሚያሳጣችሁ ነው። ማርክ ማይ ወርድስ። ተናግሬ ለፍልፌ ነበርኩ። ባልናገር ባለፈልፍኩ ምንም አይመስለኝም። ተናግሬ ለፍልፌ ልክ ነው ያስገባል በርንማውዝ። መቤቴን እንዴት አባታችሁ እንደምትችሉ። ይሄ ኮርናና ፔናልቲ በቃ ሴት ፒስ ስክራፕ የሆነ ጎል እያገባ ተንጨፋጭፎ ነጥብ ይዞ እየወጣ ዝም አለን። በቃ ሜዳ ላይ መጥቶ ወጋ። እንዴት አባቴ ደስ እንዳለኝ። በዓሌን አሳመሩት። እኔ ነግሬያችሁ ነበር የበዓል ዋዜማችንን አርሰናል ያሳምረዋል ብዬ። አሁን ፎከስ ማድረግ ያለበት ቻምፒየንስ ሊግ ላይ ነው። ያንንም እንዳይወጣ በርንማውዝ ብዙ ኳስ ስንት ኳስ እንደተሳሳተ ስንት ኳስ እንደሳቱ እኮ ከመጀመሪያው ጎል ጀምሮ የሚገርም ኳስ ነው የሚጮት። ያ እጁን እንደዚህ ብሎ ፔናልቲ ያሰጠባቸው ከዛ ጨራሽ አቻ አድርገው ነበር። እኔ እኮ ግራ ገባኝ። ማን ነው ለዋንጫ የሚጮት? በርንማውዝ ነው አርሰናል ነው? አርሰናል እዛ ቁጭ ብሎ እስኪመጡለት ድረስ ይጠብቃል። ፕሬስ እየተደረገ ኳስ እየተቀባ ካውንተር ለሚሄድ ሴት ፒስ ይጠብቃል። ኮርና ይሄ ነው። አትበያትም ገና ደግሞ አትበያትም። ጠብቂ። ወይኔ ወያላ ዛሬ እንደዚህ ደስ ብሎኝ አያውቅም። ገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ይልሃል ይመጣና ዋንጫውን ሲነጠቁትም መታ እንድታጽናናቸው እንፈልጋለን። አድክም ይሆንሽ ሰውዬ ማለት ነው። አድክም በኢየሱስ ምንም ነው ማትችሉት። ምንም እንዳለ ምንም ነው ማይችሉት። ከዴክላን ራይስ ውጪ ምንም አንድ ሰው ወደፊት ማቀበል ያቅቷል። ፍርሃታቸው ፕሬሱን ላልተደረጉም እኮ ቆመዋል። ግን ማቀበሉን ላይ አይችሉም። ማን ማቀበሉን ላይ አይችልም። አይደለም ዋንጫ ሊበላ ማቀበል አይችልም። መቀበል አይችሉም። እንዲች ብላችሁ እንዳይከፋችሁ። ከታች የሚከተላችሁ የሚጨብጠው የሚይዘው ያጣው ማንቸስተር ሲቲ ነው። መከተል አያስፈልግም። አርሰናልን ያረዳጅ መከተል አያስፈልግም። ራሱ ይመጣና ወደ ታች ይቀድማል ማለት ነው። ወደ ታች ይቀድማል። አቻቻ መውጣት ራሱ ነው የሚጠበቅብን። ዛሬ ከቦርንማውዝ ለአርሰናል ሲጮት የነበረው አሌክስ ሚኔዝ የተባለ እክክ ያለ ራይት ባክ ነው። ስንት ቀድሞ መዝጋት የሚችሉትን ጨዋታ ግን ካገቡ በኋላ እንደውም ጥሩ መከላከል ጀመረ እና ያ ኤቨኒልሰን የተባለ እከካጥቂ ግን እሱም አሲስት አድርጓል ለስኩት። የማይችለው ራሱ እናንተ ላይ ይችላል ማለት ነው። ለምን? ምንም ስለማትችሉ። እስቲ መኑ ኮሜንት ላይ ኧረ አንችልም ያ አንችልም። ኮሜንቱ እንዳለ በአንችልም ይሞላ። ቡትለርስ